ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የመሰናዶ ትምህርታቸውን ካጠናቀቁ በኋላ ወደ ከፍተኛ የትምህርት ተቋማት ለመግባት የሚያስችላቸውን ውጤት ያላመጡ ተማሪዎች በአካባቢያቸው የሚገኘውን የስራ ዕድል መጠቀም አሊያም ስራ ፈጣሪ መሆን እንደሚጠበቅባቸው ተገለጸ። በካፋ ዞን ጊምቦ ወረዳ በሚገኙ 6 የሁለተኛ ደረጃ ትምህርት ቤቶች ለሚማሩ 484 ተማሪዎች የተለያዩ የሙያና ተግባር ተኮር ትምህርት መስጠት መጀመሩን የጊምቦ ወረዳ ትምህርት ጽሕፈት ቤት ገልጿል። ተጨማሪ አለ። በ2017 የትምህርት ዘመን በ6 ሁለተኛ ደረጃ ትምህርት ቤቶች ለሚማሩ 484 ለ11ኛ ክፍል ተማሪዎች ከመደበኛ ትምህርት ባሻገር የተለያዩ የሙያና የተግባር ትምህርት እየተሰጠ ሲሆን በ2018 ዓ.ም ለ11ኛና ለ12ኛ ክፍል ለሚማሩ ተማሪዎች እንደሚሰጥ የጊምቦ ወረዳ ትምህርት ጽሕፈት ቤት ተወካይ ኃላፊ አቶ ብርሃኑ ማሞ ገልጸዋል። ተማሪዎች የኮምፒውተር ጥገና፣ የግንባታ ስራ፣ የተፈጥሮ ሀብት አስተዳደር፣ አካውንትና ፋይናንስ ትምህርት አይነቶችና ሌሎች የሙያ አይነቶች ተዘጋጅተው በጊምቦ ሁለተኛ ደረጃ ለሚማሩ 11ኛ ለማህበራዊና ለተፈጥሮ ሳይንስ ተማሪዎች የመማር ማስተማር ስራ መጀመሩን የመምህራን ልማት ስራ ሂደት ቡድን መሪ አቶ ጸጋዬ ገብረየሱስ ገልጸዋል። የሚሰጡ 17 የትምህርት አይነቶችን በቀጣይነት በወረዳው ለሚገኙ ሁለተኛ ደረጃ ትምህርት ቤት የሚሰጥ ሲሆን አብዛኛው ትምህርት ቤቶች የመብራት፣ ኮምፒውተር እንዲሁም የተለያዩ ቁሳቁሶች የሚገኙ መሆናቸውን በመግለጽ ስልጠናውን በተሻለ መልኩ ለተማሪዎች እንዲሰጥ መብራት ለሌላቸው ሶላር ኃይል በማስገባትና ሌሎች አስፈላጊ የቁሳቁስ ግብዓቶችን የማሟላት ስራ እንደሚሰራ አቶ ጸጋዬ ተናግረዋል። ተማሪዎች የመሰናዶ ትምህርት አጠናቀው ወደ ከፍተኛ የትምህርት ተቋም መግቢያ ፈተና ለማያሟሉ ተማሪዎች በአካባቢያቸው የሚገኘውን የተማሩትን በመጠቀም የስራ ዕድል ለመፍጠር አቅም እንደሚሆናቸው መምህር ቆጭቶ አለሙ ጠቁሟል። ከዚህ ጋር አያይዘው በትምህርት ቤቱ የሚገኘውን በመጠቀም የመማር ማስተማር ስራን የሚያስኬዱ መሆናቸውን በመግለጽ ብቁና ተወዳዳሪ ዜጋን ለማፍራት በንድፈ ሀሳብና በተግባር ብቁ ለማድረግ የሚመለከተው አካል አስፈላጊውን ቁሳቁስ እንዲያሟላላቸው አሳስበዋል። ተማሪ ሀና ስንታየው የ11ኛ ክፍል የተፈጥሮ ሳይንስ ተማሪ ስትሆን የተፈጥሮ ሳይንስ ትምህርት ከወቅቱ ጋር የሚሄድ መሆኑን በመጠቆም ተማሪዎች ቴክኖሎጂን በማወቅ ወደፊት ተጠቃሚ እንዲሆኑ ገልጻለች። ዜጋው ወቅቱ የሚጠይቀውን ቴክኖሎጂን በመጠቀም ስራ ጠባቂ ሳይሆን ስራ በመፍጠር በመንግስትና መንግስታዊ ባልሆኑ ተቋማት ውስጥ የሚታዩ የኮምፒውተርና የተለያዩ የማሽን ብልሽቶችን በመጠገን ለጥቅም እንዲውሉ በማድረግ ረገድ የስልጠናው ጠቀሜታ የጎላ መሆኑን አቶ ጸጋዬ አብራርተዋል። ስልጠናው አስፈላጊ መሆኑን የገለጹት መምህር ቡዛዮ ማሪቶ የግንባታ ስራ ስነ ህንጻ አሰራር ከንድፈ ሀሳብ በማውረድ በተግባር ግንዛቤ የማስጨበጥ ቅድመ ዝግጅት የተጠናቀቀ ሲሆን ወደ ሙያ ተሰማርተው በመስራት ተማሪዎች ተጠቃሚ ይሆናሉ ሲሉ ገልጸዋል። ዘገባ የጊምቦ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ነው። የሺሾንዴ ወረዳ ትምህርት ጽሕፈት ቤት የ2017 የትምህርት ዘመን የተግባር ትምህርት ማስጀመሩን አስታወቀ። ጽሕፈት ቤቱ በዋረታና ቡታሆራ ሁለተኛ ደረጃ ትምህርት ቤቶች በ12 የሙያ መስኮች ነው የተግባር ትምህርቱን ያስጀመረው። ዘገባ የወረዳ መንግስት ኮሚኒኬሽን ነው። ማርሽ ሴፉ በማስጀመሪያ መርሃ ግብር የትምህርት ጽሕፈት ቤቱን ወክለው ንግግር ያደረጉት አቶ አስራት ሀብቴ በአዲሱ ፍኖተ ካርታ መሰረት እንደ ሀገር የተጀመረው የተግባር ትምህርት በወረዳው ለማድረስ በ12 የተለያዩ ዘርፎች በመከፋፈል ለ11ኛ ክፍል ተማሪዎች መሰጠት መጀመሩን ጠቁሟል። በዋሬታና ቡታሆራ ሁለተኛ ደረጃ ትምህርት ቤቶች 99 ተማሪዎችን ተቀብለው በይፋ መጀመሩን አብስረዋል። አዲሱ የስራና ተግባር ትምህርት ለመማር በተማሪዎች ምርጫና ፍላጎትን መሰረት በማድረግ ሲሆን የዋሬታ ሁለተኛ ደረጃ ትምህርት ቤት ተማሪዎች በማኑፋክቸሪንግ ዘርፍ ስር የሚገኘውን ውድ ወርክ የመረጡ ሲሆን በቡታሆራ ሁለተኛ ደረጃ ትምህርት ቤት በጤና ሳይንስ ዘርፍ ስር ማህበረሰብ ጤና፣ በቢዝነስ ሳይንስ ዘርፍ ደግሞ አካውንቲንግና ፋይናንስ ትምህርቶች መሆኑን ገልጿል። አዲሱ ስራና ክህሎት ትምህርት ፋይዳው ተማሪዎችን ከቀለም ትምህርት ጎን ለጎን የተለያዩ የፈጠራና ተግባር ስራዎችን በመስራት ከጠባቂነት ተላቆ በራሳቸው ስራ ፈጣሪ እንዲሆኑ ያስችላል ያሉት ኃላፊው ለማህበረሰቡም ተገቢውን አገልግሎት እንዲሰጡ ታስቦ የተዘጋጀ መሆኑን ጠቁሟል። የዋረታ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ወርቁ ወዳጆ በበኩላቸው የስራና ተግባር ትምህርት ዓላማው ዜጎችን የሁለተኛ ደረጃ ትምህርታቸውን ሲያጠናቅቁ ከተግባር ጋር የተቀናጀ የአንድ ሙያ ባለቤት መሆን እንዲችሉ የሚረዳ መሆኑን በማንሳት በየደረጃው ያለው አመራር ለተግባሩ ስኬት የበኩሉን ድርሻ እንዲወጣ ጠይቋል። የተግባር ትምህርት መሰጠቱ ከቀለም እውቀት ባሻገር ተማሪዎች ትምህርታቸውን እንዳጠናቀቁ በሙያቸው የሙያ መመዘኛ ተፈትነው በቀላሉ ወደ ስራ እንዲሰማሩ እድል የሚፈጥር እንደሆነም ነው ርዕሰ መምህር መስፍን መንገሻ በመጠቆም የስራና ተግባር ትምህርት እንደ አካባቢው ተጨባጭና የገበያ ፍላጎትን መሰረት ባደረገ ትምህርት መሆኑን ገልጿል። አስተያየታቸውን ከሰጡት የዋረታ ሁለተኛ ደረጃ ትምህርት ቤት ተማሪዎች በበኩላቸው የስራና ተግባር ትምህርት በመጀመራቸው ደስተኛ መሆናቸውን ተናግረዋል።
በቦንጋ ከተማ አስተዳደር የመሃል ከተማ ሁለተኛ ደረጃ ትምህርት ቤት በበጀት ዓመቱ አንደኛ ሩብ ዓመት አፈጻጸም ላይ ከባለድርሻ አካላት ጋር ተወያየ። በአፈጻጸም ወቅት ያጋጠሙ ችግሮች በሚወገዱበትና ጠንካራ አፈጻጸሞች ተጠናክረው በሚቀጥሉበት ሁኔታ ላይ አቅጣጫ ተቀምጧል። ዘገባው የባልደረባችን ናስር ተማምነው ጽዮን ታደለ ታቀርባለች። በጋራ ውይይት መድረኩ የትምህርት ቤቱ ርዕሰ መምህር የሽጥላ እንዳለ በሩብ ዓመቱ የተከናወኑ ዋና ተግባራትን ገልጸዋል። እንደ ትምህርት ቤት በጀት ምን ያስፈልገናል የሚለውን ነገር ነው የምናየው። እንደ ትምህርት ቤት በጀት በአራት አይነት ነው በጀት የሚሆነው። አንደኛ የማህበረሰብ ድጋፍ አለ፣ ሁለተኛ የመንግስት ድጋፍ አለ፣ ሶስተኛ መንግስታዊ ያልሆኑ ድርጅት ድጋፍ አለ፣ አራተኛ የውስጥ ገቢ አለ ማለት ነው። እነዚህ አራቱም ምንጮች ነው ትምህርት ቤቱ ይዞ ስራውን የሚያስኬደው ማለት ነው። እንደ ትምህርት ቤታችን በዚህ ዓመት የሚያስፈልጉ በጀቶች አሉ ማለት ነው። ወደ ለጥበቃ ደሞዝ፣ ለጽዳት ሰራተኛ ደሞዝ፣ ለመብራት ክፍያ፣ ለውሃ አገልግሎት ክፍያ፣ ለዋይፋይ ኢንተርኔት ክፍያ፣ ለአጥር ጥገና፣ ለኮምፒውተር ወረቀት ግዢ፣ ለእስክሪብቶች፣ ለጽህፈት መሳሪያ፣ ለጠመኔዎች፣ ለተለያዩ ጽህፈት መሳሪያዎች ግዢ፣ እንደዚሁ ለ12ኛ ክፍል ተማሪ ድጋፍ ማለት ነው። አምና 12ኛ ክፍል ተማሪዎችን ድጋፍ ስናደርግ ምንድነው በጀት በማስደገፍ ነው። ይሄን ድጋፍ ሲደረግና ያው ተማሪዎች ወደ ውጤት የሚገቡበት ሁኔታ የፈጠርንበት ነው። ርዕሰ መምህሩ በሪፖርታቸው በአፈጻጸም ወቅት ያጋጠሙ ችግሮችንም አብራርተዋል። ወላጆች ስለ ተማሪዎች ጥብቅ ክትትል ያለ ማድረግ ማለት ለምሳሌ መጽሐፍ እኛ ሰጠናቸዋል ሁሉም ተማሪዎች ማለት ነው። መጽሐፍ ወስደዋል። ይሄ ወስደው መጽሐፍ ተማሪው በትክክል ቤት እየተጠቀመ ነው ወይ? ከትምህርት ቤት ወደ ቤት ሲሄድ ከቤት ወደ ቤት ሲመጣ ይዞ እየተጠቀመ ያለው መጽሐፍ ምንድን ነው? መጽሐፍ እየያዘ ነው እየሄደ ያለ የሚለው ነገር በደንብ ማየት ያስፈልጋል ማለት ነው። መከተ ቤት ስራ በትክክል ቁጭ ብሎ እየሰራ ነው፣ እያነበበ ነው፣ እያጠና ነው ወይ? እያጠናች ነው ወይ? እዚህ ደብተርህን አስተማሪ በትክክል ያንተን ደብተር ያንቺን ደብተር እያየ ነው ወይ? እያለመ ነው ወይ? እየተከታተለ ነው ወይ የሚለው ነገር ቤት ባሉ አካላት ጥብቅ የሆነ ክትትል እየተደረገ እምብዛ ወላጆች ማለት የተወሰኑ 2 እና 3 ወላጆች ናቸው በዚህ ደረጃ ላይ ያለው። በዚህ ዙሪያ ያነጋገርናቸው መምህራን የሚከተለውን አስተያየት ሰጥተዋል። በዚህ አንደኛ ሩብ ዓመት ላይ እንግዲህ ተማሪዎችን ለ2017 ማለት ነው በአግባቡ መዝግበን አሁን ደግሞ እያስተማርናቸው እንገኛለን። በተለይም ደግሞ 12ኛ ክፍል ላይ ትኩረት በመስጠት 2016 የነበረው ውጤት እንዲደገም ትኩረት ሰጥተን እየሰራን ነው ያለ ነው። በዚህም ደግሞ ሁሉንም በማስተባበር በጋራ አብረን እየሰራን ነው ያለ ነው። የተሻለ ውጤት እናመጣለን ብዬ እጠብቃለሁ። እየሰራን ነው። ይህንን አስመልክቶ የትምህርት ቤቱ መምህር ሰብሳቢ በበኩላቸው ባለፉት ጊዜያት በተሰሩ ስራዎች የተሻለ ውጤት አስመዝግበናል ይላሉ። መማር ማስተማር ሂደት ላይ የሚያጋጥሙ ችግሮችን በየጊዜው እየተገናኘን እየተወያየን እየፈታን ሄደን ዛሬ ጥሩ ደረጃ ላይ እንዲደርስ ተደርጓል። ይህ ትምህርት ቤት ከባዶ ሜዳ ላይ ሲቆረቆር ከባድ ቻሌንጅ ነበረ ሲያጋጥም የነበረው። እንደ ሀገር አቀፍ ደረጃ ብሔራዊ ፈተና ሲሰጥ ቀደም ሲል ማለት ነው ያለምንም ያለ ፕላዝማ ከሌሎች እኩል ሲወዳደሩ የነበሩ ዛሬ ሁሉ ነገር በሂደት እየተሟላ እዚህ ደረጃ ደርሶ በ2016 መማር ማስተማሩ ውጤት ሲታይ በጣም ደስ በሚል ደረጃ ደርሰናል። ተጨማሪ ማብራሪያ የሰጡን ደግሞ የትምህርት ቤቱ ሱፐርቫይዘር ናቸው። ከ9ኛ እስከ 12ኛ ተማሪዎችን በመደገፍ መምህራንን በመደገፍ ወላጅን በማነሳሳት ብዙ ስራ እንሰራለን። ከዛ ባሻገር የሀገር አቀፍ ፈተናን ወደ ዩኒቨርሲቲ እንዲገቡ ተማሪዎቻችንን በብዙ መልክ እንረዳለን። እኔ ለምሳሌ በዘንድሮ ፕሮጀክት በመቅረጽ ወደ 50 ሺህ የሚገመት እስክሪብቶ ወረቀት ለ12ኛ ክፍል ድጋፍ የሚሆን አግኝተናል። ይህ ድጋፍ ምንድነው? በሴሚስተሩ ውስጥ 5 ጊዜ ለመፈተን በየ2 ወሩ ደረጃውን የጠበቀ ስታንዳርዱን የጠበቀ ሞዴል ፈትነን ተማሪዎቻችን የበለጠ ውጤት እንዲያስመዘግቡ ቅድመ ዝግጅት ተደርጎ ወረቀቱም እስክሪፕቶም ገብቷል ማለት ነው። ስለዚህ ሁሉም በአሁኑ ሰዓት መጥቶ እዛ በተለያየ ቦታ ላይ መድረክ ላይም ወይም በተለያየ ቦታ ላይ ከማውራት ክፍል ውስጥ ያለውን ችግሮችን ለመቅረፍ በቦታ በመገኘት የተለያዩ ድጋፎችን በማድረግ በምክርም በተለያየ መልክ
ድጋፍ ቢያደርግልንና የትምህርት ቤቱ በአሁኑ ሰዓት ችግር ውስጥ ስላለ ያን ችግሩን በጋራ ካልቀረፍን በስተቀር ስለሚከብድ እኛ እንደምናደርግ ሁሉ ሌላ ባለድርሻ አካላት ሁሉም መጥቶ ድጋፍ አድርጎ ውጤት እንዲሻሻል እንድል ጥሬን አቀርባለሁ። በመጨረሻም ከትምህርት ቤቱ ርዕሰ መምህር ጋር ቆይታ አድርገናል። አንደኛ ሩብ ዓመት እቅድ ነው የገመገምነው ዛሬ። ይህን ሩብ እቅድ ዓመት ስንገመገም በቀጣይ ውጤት ሊያመጡ የሚችሉ ነጥቦች ላይ ነው ትኩረት አድርገን የተወያየንበት ዋናው ነገር ማለት ነው። ይሄ አንደኛው ሩብ ዓመት ማለት የትምህርት ስራ መነሻ ወራቶች ናቸው። እነዚህ መነሻ ወራቶች ላይ ሊሰሩ የሚገባቸው ዋና ዋና ነገሮች ምንድን ናቸው? የትምህርት አቀባበል ዙሪያ ላይ፣ የመምህራን ዝግጅት ዙሪያ ላይ እንዲሁም ደግሞ ቀጣይ እንዴት ነው የተማሪዎችን ውጤት በጋራ ልናስመዝገብ ያለብን የሚለውን ነገር ከአምናው ከ2016 ዓ.ም ከነበረው መልካም አጋጣሚዎችም ከነበሩ ተግዳሮቶች ተነስተን ውጤታማ ለማድረግ ዛሬ በጋራ የተወያየንበት ነው። እንደዚህ በውይይታችን ላይ ያው ቀድሞ የነበሩት እንደ ትምህርት ቤታችን ሲታይ ከፍተኛ ውጤት ያመጡት ተማሪዎች ነበሩ። 3 ተማሪዎች ነበሩ። እነዚህን 3 ተማሪዎች በትምህርት ቤቱ በጋራ በመሆን እነሱን በማበረታታት ሌሎቹ ደግሞ አራያ እንዲሆኑ ዛሬ የሽልማት ፕሮግራም አዘጋጅተው ሌሎች ወላጆችም በዚህ መልክ እንዲነሳሱ ለቀጣይ ለ2017 ዓ.ም ደግሞ የተሻለ ውጤት ለማስመዝገብ ነው ስንወያየ ነበረው። በኢትዮጵያ የግብርና ስራዎች ኮርፖሬሽን የቦንጋ ቅርንጫፍ የግብርና ምርትና ምርታማነትን ለማሳደግ የሚያስችሉ ተግባራትን እያከናወነ መሆኑን አስታውቋል። ኮርፖሬሽኑ በቦንጋ ከተማ የግብርና ስራዎች የግብዓትና ሜካናይዜሽን ማዕከል እያስገነባ መሆኑ ተገልጿል። ባልደረባችን በላቸው በላይ ከቅርንጫፉ ስራ አስኪያጅ ጋር ያደረገውን ቆይታ ተከታትለን እንመለስ። አሁን ያለንበት ቦታ ያው በኢትዮጵያ ግብርና ስራዎች ኮርፖሬሽን በቦንጋ ከተማ የሚገነባው የተቀናጀ የቦንጋ የግብርና ስራዎች የግብዓትና ሜካናይዜሽን ማዕከል ነው አሁን ያለንበት። ይህ ማዕከል እንግዲህ ከ2 ዓመት በፊት የሀገራችን የግብርና ሚኒስቴር ወይም የኮርፖሬሽኑ ቦርድ ሰብሳቢ የሆኑ ዶክተር ግርማ አመንቴ ባለበት፣ የክልሉ ከፍተኛ አመራር ባለበት፣ የዞኑም ባለበት፣ የከተማ አስተዳደር ባለበት መሰረት ድንጋይ መጣሉ ይታወቃል። ዛሬ ህንፃው ያው በዚህ ደረጃ ላይ ሆኖ ዛሬ በጋራ እያየን ነው። እንግዲህ ዋናው የዚህ ህንፃ ዓላማ የኢትዮጵያ ግብርና ስራዎች ኮርፖሬሽን ትልቁ ግቡ ምንድነው? የግብርናውን ማዘመን ነው። ይህ ግብርና ማዘመን ሲባል ከመሬት ዝግጅት እስከ ጎተራ የሚለው ትልቅ የሱ መሪ ቃል ነው። ይህ ማለት ሁሉንም ነገር የያዘ ሁሉን አቀፍ የግብርና ስራዎችን ይዞ አርሶ አደርና በሀገር የተጣለውን በተለይ በምግብ ራስን የመቻል የሀገሪቱን ሉዓላዊነት የመጠበቅ ትልቅ ተልዕኮ ከወሰደው የመንግስት ልማት ድርጅት ነው። ከዚህ አንጻር በዚህ አካባቢ ይሄ ግንባታ ሲጀመር አንደኛ የዘር ማበጠሪያ ማሽን ተከላ ቦታ ራሱን የቻለ አለ። ከዚህ ውጭ ደግሞ አጠቃላይ የሚመጡ ዘር የሚከማችበት የምርት ማከማቻ ወደ 120 ሺህ ኩንታል ማለት ነው። ሁለቱ መጋዘኖች 40 ሺህ ይይዛሉ። ሌሎች ደግሞ 20 ሺህ ይይዛሉ። እዚህ አጠቃላይ ወደ 120 ሺህ የሚይዝ መጋዘን የያዘ ነው። በሌላ በኩል ደግሞ የግብርና ግብዓቶችን፣ ኬሚካሎችን፣ የጸረ በሽታ፣ የጸረ ተባይ እና የአረምና የሌሎች ኬሚካሎችን ያው እኛ እንደምናቀርብ ይታወቃል። ማከማቻ የራሱን የቻለ እስከ 40 ሺህ ኩንታል የሚይዝ መጋዘን አለ። በአጠገቡ ደግሞ እንዲሁ የግብርና ማዳበሪያ ወይ ግብዓት የምንለውን የአፈር ማዳበሪያዎችን የሚያከማች አለ። ከዛ አልፎ ደግሞ ግብርናውን ማዘመን ስንል ያው እርሻው በመካናይዝድ መሆን አለበት። መካናይዜሽን ማዕከል ተብሎም ግንባታው እዚህ ሲጀመር የትራክተሮችን ማቅረብ፣ መለዋወጫዎችን ማቅረብ፣ ሰርቪሶችን የሚያደርግ ራሱን የቻለ የትራክተር መስጫ ማዕከላት፣ መለዋወጫ መስጫ ማዕከላትም ተደርጎ ቦንጋ ስለተወሰደ ራሱን የቻለ ግንባታ ለብቻ አለው። እንግዲህ እነዚህ ጠቅላላ በኮርፖሬሽን ደረጃ ካሉት 24 ቅርንጫፎች የቦንጋው ለመጀመሪያ ነው። እንደዚህ ሁሉ ነገር አንድ ላይ ሴት አድርጎ እዚህ እየተሰራ አለው። ይህ ህንፃ እንግዲህ በሁለት ኮንትራክተሮች ነው እየተሰራ አለው። ሁለቱም ኮንትራክተሮች ኦልሞስት አሁን 90% በላይ ግንባታው የተጠናቀቀ መሆኑና ኦልሬዲ የውስጥ ፊኒሺንግ ስራዎች ላይ ያው ነው ግንባታ ያለው። በዋናነት እዚህ ቦንጋ ይቋቋም እንጂ የሚሰጠው አገልግሎት በዚህ በጅማ በኩል አጋሮን ይዞ ወደኛ ክልል ሲመጣ ሁሉንም 6ቱንም ዞን ያለውን
በሰብል እርሻ የገቡ ባለሀብቱን የመንግስት እርሻዎችን የመንግስት ተቋማቶችን ዩኒቨርሲቲ ኮሌጆችንም ጭምር አገልግሎት የሚሰጥ ነው። አልፎ እስከ ዲማ ድረስ ይህን ካችመንት ጠቅላላ የሀገሪቱን ደቡብ ምዕራብ አካባቢዎችን ያገለግላል ተብሎ ትልቅ ተልዕኮ የተሰጠና ለዚህም ዝግጅቱን እያደረገ በተጨባጭ ደግሞ ይሄን ስራ ለመስራት የምርት ማሰባሰብ ስራም በዚህ ዓመት ጀምረናል። በእኛ እርሻ ላይ ያለው ምርት እያስገባን ነው። አይታችሁ ከሆነ ሌሎችም ነገ ማበጠር የሚችሉትን የዘር አይነት ሆነ የዘር ደረጃ እዚሁ እኛ ጋር ማበጠር የሚችሉበትን በአነስተኛ ዋጋ አገልግሎት የሚያገኙበት ሁኔታ ይመቻቻል። ከዚህ በፊት ያው እዚህ የሚያመርቱት ቀጥታ አዲስ አበባ ወስደው ነው የሚያበጥሩት። ይሄ ወደ 600 ምናምን ኪሎ ሜትር የሚቀንስ ይሄን ወጪ ዙሮ እዚህ ካበጠሩ ለትራንስፖርት ለአድሚ ወጪ የሚያወጡትን ይቀንሱና ለአርሶ አደሩ በርካሽ የሚደርስበት ሁኔታ ይመቻቻል ማለት ነው። በባህሪው ዘር እስከ ማበጠሪያው ሲደርስ የአስተዳደራዊ ወጪዎች የትራንስፖርት የሚን ተጨምሮ ነው ዙሮ ለአርሶ አደር ላይ ሂዶ የዘር ዋጋ ከፍ አለ ተብሎ ቅሬታ እየፈጠረ ያለው። ይሄ በአቅራቢያው ተመርቶ በአቅራቢያው የሚበጠርና የሚታሸግ ከሆነ ዋጋው ተመጣጣኝ ነው ለዚህ አካባቢ ላለው አርሶ አደር ከበፊቱ ዋጋ ተሻለ ይሆናል የሚል ነገር ስላለ አጠቃላይ ለግብርና ግብዓትም ለዘርም ለትራክተር አሁን በእኛ አካባቢ እየተለመደ ስለሆነ የነዛ ሰርቪሶች ለነዛ መለዋወጫዎች እኛ ማዕከል ሆነን እነዚህን ደንበኞችን ታሳቢ አድርገን አገልግሎት ለመስጠት በሰፊው ታቅዶ ኦልሞስት ያው ከፈጣሪ ጋር በጥሩ ደረጃ ላይ መሆኑን የሚገልጽ አጠቃላይ ግንባታ ፊኒሺንግ ነው እያየን ያለ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአጀንዳ ማሰባሰብ የምክክር ምዕራፍን ለመጀመር የሚያስችለውን ቅድመ ዝግጅት ስራዎችን እያከናወነ መሆኑን አስታወቀ። በቦንጋ ከተማ ከጥቅምት 24 2017 ጀምሮ ለሚካሄደው የአጀንዳ ማሰባሰብ ሂደት እንግዶች ወደ ከተማ የሚገቡ በመሆኑ አገልግሎት ሰጪ ተቋማትና የከተማ አስተዳደሩ አስፈላጊውን ድጋፍ እንዲያደርጉ ጥሪ ቀርቧል። በኮሚሽኑ የአጀንዳ ቀረጻና የምክክሩ አስተባባሪ የሆኑት አቶ ተመስገን አብዲሳ በእስካሁኖቹ ተግባራዊ ዙሪያ ተከታዩን ለጣቢያችን ተናግረዋል። አስተባባሪውን ያነጋገራቸው ባልደረባችን ፍጹም ተሸመኑ ተከታትለን እንመለስ። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ ከሩቅ አይመጣም እኛን። በሀገራችን ኢትዮጵያ ለበርካታ ዓመታት ሲያጋጥሙን የነበሩ የሀሳብ ልዩነቶች በጊዜያዊነትም ቢሆን ሲቆሙ የነበሩት በጦርነት በመሆኑ ሀገርና ሕዝብን ሲጎዱም ቆይተዋል። የረጅም የጦርነት ምዕራፍ ታሪክ ብቻ ሆኖ እንዲቀርና እንዲዘጋ ደግሞ የኢትዮጵያ ሀገራዊ ኮሚሽን እንዲቋቋም ምክንያት ሆኗል። በዚህም በሀገሪቱ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና አለመግባባቶች መንስኤዎችን በመለየት በተለዩ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ እንዲሁም ምክር ሀሳቦችን በማቅረብና ለተለዩ ሀሳቦች መከታተያ ስነ ስርዓት በመዘርጋት ለሀገራዊ መግባባት ምቹ ሁኔታዎችን የመፍጠር ተልዕኮን እያነገበ ነው። ሀገራዊ ምክክር ኮሚሽን የአጀንዳ ቀረጻና የምክክር አስተባባሪ የሆኑት አቶ ተመስገን አብዲሳም እስካሁን በየደረጃው የተደረጉ ውይይቶች ሁሉንም አካታችና አሳታፊ እንደነበሩም ተናግረዋል። ለምሳሌ በዋናነት ተሳታፊዎችን የመለየቱ ጉዳይ ዋናና መሰረታዊ የሆነ ተግባር ነው። እሱን በብዙ ክልሎች ውስጥ በ10 ክልሎች ውስጥ ይሄንን አጠናቋል። እንዲሁም ደግሞ በሁለት ከተማ አስተዳደሮች አዲስ አበባና ድሬዳዋ ይሄ ተሳታፊዎች ልየታ የተጠናቀቀ ጉዳይ ነው። አንዱ ይሄ ነው፣ ተሳታፊዎች ልየታ ጋር ተያይዞ የተሰራ። ሁለተኛው አጀንዳ የማሰባሰብ ጉዳይ ማለት ነው። በመሰረቱ አጀንዳ የማሰባሰብ ጉዳይ የጀመረው ያው ኮሚሽኑ ከተቋቋመበት ጊዜ ነው። ይሄንንም ስል አጀንዳ በብዙ አይነት መንገድ እንደሚሰበሰብ ታሳቢ በማድረግ ነው። አንደኛውና ዋነኛው በህዝባዊ ውይይት ቢሆንም ማለት ነው። እንግዲህ አጀንዳ አንደኛው ሲሰበሰብ የቆየው አሁንም በመሰብሰብ ላይ ያለው በድረ ገጾቻችን ላይ የተለያዩ አካላት እነዚህን ጉዳዮች አጀንዳ ብታደርጓቸው የሚሉትን የሚሰጡበት፣ በኢሜይል ወደኛ የሚልኩበት፣ በፖስታ በተለያየ መንገድ በአካልም በመቅረብ አጀንዳዎቻቸውን በመስጠት ላይ ይገኛሉ። ከተቋቋመበት ጊዜ አንስቶ ማለት ነው። ይሄ አንዱ ጉዳይ ነው። ቀጥሎ
አጀንዳ በጥናትም የሚሰበሰብበት አግባብ አለ። ተሳታፊዎችንም ቅድም ባልኩ ክልሎች እና 2 ከተማ መስተዳደሮች የተለዩበት ዋናው ምክንያት አጀንዳዎቻቸውን በምክክር በውይይት የሚሰጡበት ጉዳይ ነው። ይሄም እንግዲህ ተሳታፊዎች በተለያዩ ደረጃዎች ይለያሉ። አንደኛውና ዋነኛው በክልሎች ውስጥ ሆኖ ክልል ውስጥም ደግሞ በ2 መሰረታዊ ቦታዎች ይለያሉ። እነሱም በወረዳ ደረጃ የወረዳ ህብረተሰብ ክፍልን የሚያካትት ሲሆን ሁለተኛው ደግሞ በክልል ደረጃና እንዲሁም ከተማ መስተዳደሮች ውስጥ በከተማ መስተዳደር ደረጃ የሚለዩ ናቸው ማለት ነው። ይሄ እንግዲህ ቀጥታ የሚያሳየው ኮሚሽኑ የሚከተለው አፕሮች ነው። አጀንዳን በማሰባሰብ ብቻ ሳይሆን በማሳተፍ ምን አይነት አቅጣጫ ልከተል የሚል ኦር እየተከተለ ነው የሚለውን ነገር ፍንትው አድርጎ የሚያሳይ ነው። ይሄ ምንድነው? ታች ላይ ያሉት የህብረተሰብ ክፍሎች የተካተቱበት አጀንዳቸውን በመስጠት እንዲሁም ደግሞ አጀንዳ ከተለየ በኋላ ኮሚሽኑ አጀንዳ የምክክር አጀንዳዎችን ከለየ በኋላ በዛ ላይ የሚሳተፉበት አንደኛው ግራስሩት ላይ ያሉ ኮሚዩኒቲ የሚሳተፉበት አግባብ ነው። አሁን ደግሞ በደቡብ ምዕራብ ኢትዮጵያ የሚቀጥል ሲሆን ከጥቅምት 24 ጀምሮ በየደረጃው ከሚገኙ የህብረተሰብ ክፍሎች ጋር ውይይት ለማድረግ ዝግጅት ስለመጠናቀቁም ጠቁመዋል። ህብረተሰቡ በዋናነት ለዚህ ሀገራዊ የምክክር ተግባር የበኩሉን አስተዋጽኦ እንዲያደርግ የጠየቁት አስተባባሪው በየደረጃው የሚገኙ አካላትም ለተግባራዊነቱ ኃላፊነታቸውን በመወጣት ሀገራዊ አንድነት እንዲመጣም ጥረት እንዲያደርጉም ጥሪ ቀርቧል። ሁሉም የየራሱን ድርሻ ሲወጣ ነው ግቡን የሚመታው ሀገራዊ ምክክር ኮሚሽን ኦር ኮሚሽኑ የተቋቋመለት ዓላማ ከግብ የሚደርሰው እያንዳንዱ ከሱ የሚጠበቅበትን መወጣት ሲችል ነው። ኮሚሽኑ እንደ ኮሚሽን፣ ተሳታፊዎች እንደ ተሳታፊ ማለት የተለያዩ ባለድርሻ አካላትም የሚጠበቅባቸውን በዚህ ውስጥ እንትን ሲወስዱ ነው ማለት ነው። ድርሻቸውን ሲወጡ ነው። እንግዲህ እዚህ ውስጥ ድርሻን ለመወጣት ድርሻን ማወቅ መቻል አለበት። አካል እንግዲህ በዚህ መንፈስም መንቀሳቀስ አለበት ማለት ነው። ከጸጥታ አካሉ የሚጠበቅ በርካታ እንትን ያለው በመንገድ ላይ እነዚህ ተጓጉዞ ሲመጡ ደህንነታቸው የተጠበቀ መሆን መቻል አለበት። ትራንስፖርት አቅራቢው በዚህ ሰዓት ከዚህ እስከ ጊዜ ድረስ አሁን በገለጽነው ጊዜ ውስጥ የትራንስፖርት እጥረት እንዳይኖር ለየወረዳዎቹ ተገቢውን እንትን አሎኬት ማድረግ አለበት። የትራንስፖርቴሽን ሚንስ ማለት ነው። ይሄን ሁሉ ይጠይቃል። ሁሉም አካላት ተረባርበው የሚያስፈጽሙት ነው። ኮሚሽኑ ለመምራት የተሰጠው ፋሲሊቴት እንዲያደርግ የተሰጠው ኃላፊነት እንጂ ስራው የሚሰራው ብቻውን አይደለም። ደሴት ላይ ሆነን የምናከናውነው የምንተገብረው አይደለም ማለት ነው። ከክልሉ መንግስት ብዙ ይጠበቃል። አሁንም እገዛዎችን እያደረገልን ነው። ዩኒቨርሲቲ እና ምክክሮችን የምናደርግበትን ቦታ ሰጥቶናል ዩኒቨርሲቲው። እንዲሁም ደግሞ ከፋ የባህል አዳራሽ ውስጥ እንድናደርግ ቦታዎች ተመቻችተውልናል። በተለይም በቦንጋ ከተማ ለሚደረገው የ2 ዙር ውይይት ህብረተሰቡ የተለመደውን የእንግዳ ተቀባይነትን በተግባር እንዲያሳይና ለሀገራዊ ምክክር ስኬት የበኩሉን እንዲወጣም ተጠይቋል። ተሳታፊዎች እዚህ ከተማ ሲገቡ በጣም በርካታ ሰዎች ናቸው። ያለው ሰርቪስ ግን ሊሚትድ ነው። የሚመጣው ተሳታፊ ግን ከተማው ምናልባት ከመሸከም አቅሙ በላይ ሊሆን ይችላል። ህብረተሰቡም ይሄን ተረድቶ አልጋ ላጣው እንትኑንም አኝታውን የክልሉ መንግስት ደግሞ ሌላ ስብሰባዎች ሌላ ስብሰባ የመንግስታዊ የሆኑ ስብሰባዎችን መቀነስ፣ ምክንያቱም ይሄን የሚመጣውን ጫና ለመቋቋም ማለት ነው። ሀገራዊ ነው። ከዚህ በላይ ደግሞ ትልቅ ስራም የለም። ትክክል ነው እና ከሁላችን ብዙ ይጠበቃል። የእንትን ተቋማትም የንግዱ ህብረተሰብም ያልተገባ እንትን ውስጥ ባይገቡ ዋጋ ጭማሪ ይሄ ሁሉ ህዝብ በሚመጣበት ሰዓት አገልግሎት አቅርቦት በሚቀንስ ሰዓት ዋጋው እናውቃለን እንትን ሊሆን ይችላል። ግን የሚመጣው ከወረዳ ነውና ይህንንም ታሳቢ ማድረግ ለሀገር ነው ተብሎ በማሰብ መተባበር። ስለዚህ ዘርፈ ብዙ የትብብር እንትኖች ይኖራሉ። ሁላችንም ተቀናጅተን አንድ ሆነን ይህንን ያለብንን እንደ ሀገር ያለብንን ችግር ፈተን ደግሞ ሰላማችንን የምናረጋግጥበት፣ አንድነታችንን የምናረጋግጥበት፣ እድገታችንን አንድ ላይ የምናረጋግጥበትን ምዕራፍ ለመተለም ዲዛይን የተደረገ ፕሮሰስ ነውና እስኪ እንመካከር
እንመካከር። በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት በደቡብ ኢትዮጵያ ክልል የሚካሄደው የአጀንዳ ማሰባሰብ የምክክር ምዕራፍ በወላይታ ሶዶ ዩኒቨርሲቲ ተጀምሯል። በሂደቱም በክልሉ ከ96 ወረዳዎች የተውጣጡ ቁጥራቸው ከ2000 በላይ የሆኑ የተለያዩ የማህበረሰብ ክፍሎችን የወከሉ ተወካዮችና ከ1800 በላይ የባለድርሻ አካላት ተወካዮች እየተሳተፉ ይገኛሉ። መድረኩን በይፋ ያስጀመሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ እንደገለጹት እንደ ሀገር የገባንበትን ውስብስብ ችግሮች በሰለጠነና አማካይ በሆነው የውይይትና የምክክር ልምድ ተቀራርቦ መፍታት አስፈላጊ ነው ብሏል። ይህን ማድረግ በራሱ ከታሪክ ተጠያቂነት የሚያድን ብቻ ሳይሆን ትውልዶች ሊያስታውሱት የሚችሉትን የአብሮነትና የአንድነት መሰረት የሚጣልበት መሆኑንም ገልጸዋል። ለ6 ቀናት በሚቆየው መድረክ በአጠቃላይ ከ3800 በላይ የማህበረሰብ ክፍሎች ተወካዮችና ባለድርሻ አካላት ተሳታፊ እንደሚሆኑ ከኮሚሽኑ የተገኘው መረጃ ያመለክታል። የህዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ የ5 ሚኒስቴሮችን ሹመት በአብላጫ ድምጽ አጸደቀ። ምክር ቤቱ ባካሄደው መደበኛ ስብሰባ ሚኒስቴሮች ሁልጊዜም ለምክር ቤት አባላትና ለሚያገለግሉት ህዝብ በተፈለገው ጊዜ ሊገኙ እንደሚገባ ተገልጿል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ቤተልሔም መምሩ በምክር ቤቱ አባላት ለተነሱ ሀሳቦች ምላሽ የሰጡት የመንግስቱ ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ከላይ እስከታች ያሉ የመንግስት አመራሮች ህዝቡን በቅንነት በታማኝነት የሚያገለግሉ እንዲሁም ቢሮአቸውን ለህዝብ ሁልጊዜም ክፍት የሚያደርጉ ሊሆን ይገባል ብለዋል። አያይዘውም በሁሉም ቦታ በየደረጃው ያሉ አመራሮች ይህንን እንዲፈጽሙ እየሰራን ነው ያሉ ሲሆን ይተገብሩታል ብለን ተስፋ እናደርጋለን ሲሉም አክለዋል። በመንግስት ከፍተኛ የስራ ኃላፊነት ላይ የሴቶች ተሳትፎ ማደግን አስመልክቶ በተነሳው ሀሳብ ምላሽ የሰጡት የመንግስቱ ዋና ተጠሪ ሚኒስትሩ ሴት ሚኒስትሮችን ማብቃትና ወደፊት ማምጣት ላይ መንግስት አሁንም ጠንክሮ እንደሚሰራ ተናግረዋል። የተሾሙ ሴት ሚኒስትሮች በብቃታቸው ጠንካራ በመሆናቸው የተሰጣቸውን ኃላፊነት መፈጸምና ማስፈጸም በመቻላቸው እንደተሾሙ ልብ ሊባል እንደሚገባ አንስተዋል። የህዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባው የ5 ሚኒስትሮችን ሹመት በአብላጫ ድምጽ አጽድቋል። ሹመታቸው የጸደቀላቸው ከፍተኛ አመራሮችም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ፣ የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳና የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ናቸው። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረግ። የስፖርት ዜና ይቀጥላል። መልካም ጊዜ።